ህፃኗ የት ነው ያለችው? ተኝታለች እኮ ማለት ተመልካች አሁን ማየት ይፈልጋልና ቅድምም ስናወራ ነበር ታማለች ግን አሁን ካሜራ ላይ አትገባም ብለሽኛልና እኛ ደግሞ ተመልካች ማየት አለበት ብለን ስለምናስብ ነውና ገብተን ብንይ እሺ እንዳል ያው እናትና ልጅ መሀል የተፈጠረ ነገር ነው ስለ በዚህ ልክ እንደዚህ ይታያል ወይ ሰው ጋር እንዲተደራሽነት ይኖረዋል ብዬ ሳይሆን ያው በሰዓቱ የተሰማኝን ካሳለፍኩት ነገር ልጄም ደግሞ ካሳለፈችው ነገር እና ይሄ ህይወት ይገባናል ከማይል አመለካከት እንግዲህ ተነስቼ ነው እንግዲህ ተፈጠረው። እስቲ ለማያውቁ ሰዎች አዲስ ምን አይነት ህይወት ውስጥ ነበረች? አሁን ብዙ ሰው አረብ ሀገር ሄደሻል ወይስ ሌላ ሀገር አረብ ሀገርን ባትሄጂ ምን አይነት ህይወት ውስጥ ነበርሽ? እንዴት ነው ወደዚህ ትዳር ነበረሽ ወይ? የሪሌሽንሺፕሽ እንዴት ነበር? እስቲ አጫውችን ያለው ነገር እንግዲህ ማለት እኔ ትልቁ የህይወት ችግሬ የራሴ ልጅነት ላይ ነው። የራሴ ልጅነት በጣም ከባድ ልጅነት ነው። እኔ ማለት ለእናቴ ልጅ ሳልሆን እኔ እናት የነበርኩበትን ልጅነት ነው ያሳለፍኩት። እንግዲህ መማር ሲኖርብኝ ሳልማር ምንም አይነት ፍቅር ሳላገኝ እንደገናም ደግሞ አደግም ስለ የዛኑ ነገሮች እንግዲህ አላቅም በምን አይነት ሁኔታ እንደሆነ ባላቅም ህይወቴ ላይ የሚሆነው ነገር ጥሩ አይደለም ገብቷል። ምንም መልካም ነገር ምንም መምጣት አልቻለም። ማገኛቸው ሰዎች ሁሉ እንግዲህ ወደ 19 አመቴ ላይ ነው የፍቅር ግንኙነት ወደ 19 ሳይሆን ወደ 17 ተኩል ምናምን አካባቢ ላይ ነውና ስለ ሰዎች እንዴት ነው እንዴ ለከ ጊዜ እንደማሳለፊያ እንደመጠቀሚያ አይነት ነገር ነው የሆነው። እኔ ደግሞ በዛ ሰዓት እንዳልኩ ልጅነቴ ላይ ምንም አይነት የኔ የሚባል ተቆርቋሪ አይነት ሰው ስለነበረ ብቻ እኔ ከወደድኩት በቂ ነው እና እሱ ደግሞ በሂደት ምናምን ምለው አስተሳሰብ ነበርኝና ያው ከልጅ አባት ጋር ጥሩ ነገር አልነበረም እና መሀሊት ተፈጠረች። የመሀሊት እናት መሀሊትን ስታሳድግ እንግዲህ ያልገባችበት የለም ያልቆፈረችው ጉርጓድ የለም። ልጇ በጥሩ ሁኔታ እንድታድግላት ልጇ ምንም አይነት መጥፎ ሁኔታ ውስጥ እንዳገባ በጤናዋ የሚቻለኝን ሁሉ ለፍቼ ያሳደግኩ እናት ነኝ። ያን ሐሳብ እንዴት መጣ ማለት ብዙ ሰዎች ሲያዩ ብዙ እናቶች ቁጣቸውን ገልጸዋልና እንደው ድንገት የተፈጠረ ነገር ነው ወይስ ሆን ብለሽ የፈጠርሽው ነገር ነው? እስቲ እሱ ናቸው እንዳልኩ ነው። አንድ ቀን ድንገት የሚመጣ ነገር የለም። እኔ ልጄን ሳሳድግ ሁሌም በተጠንቀቅ ነው። ጥሩ እኮ እንዳልሆነ አውቃለሁ ግን እኔ ያለፍኩበት ነው የመጣሁበት መንገድ ምንም ጥሩ ነገር ስለሌለው ይሆነ ስለ ትቻት ለሄድ ወይም ደግሞ ሰው ጋር የምታድግበት ሁኔታ ሊፈጠር ስለሚችል ልጄ በጥሩ ስነ ምግባር ሄዳ ማንንም የማይወቅሳት ጨዋ ልጅ እንድትሆን በጣም በእንትን ነው በጣም በጥንቃቄ ነው እነዚህ ባህሪያቶች ላይ እንደዚህ ጻባዮች ልክ ለሰው ለራሳ ለኔ ሳይሆን ለሷ ሳይሆን ለሰዎች እንድትመች አድርጌ ነው ያሳደግኳትና ስራ መስራት እንዳለባት ብዙ ነገር መልመድ እንዳለባት ለምን እኔ ከሌለው የለውማ ምንም አይነት ሰው የለም። ስለዚህ እላታለሁ እኔ የሆነ ቀን በቃ ነገሮች እየሆኑ አይደለም እለፋለሁ ገብቷል። ስራ እንግዲህ ኢትዮጵያ ውስጥ ዕውቀት የማይጠይቅ ስራ ያልሰራውት የለም። እኔ ለልጄ ያልሰራውት ይሄ ስጋን መሸጥ ብቻ ነው ገብቷል። ይሄ ሁሉም ወዶ አይደለም እሱ ነው የሚያደርጉት ግን መሰጠት ይፈልጋል። በርግጥ ያንንም እንግዲህ ቢሆን እኮ ላረጋው ይችላል ግን ከውስጥ የሌለ ነገር ነውና ያን ነገር ብቻ ነው ያላደረኩት። አልሰረኩም እንጂ ሌላ አንድ እናት ያልተማረች እናት ልጆቿን ወይም ደግሞ ልጇን ሰርታ ልታሳድግ የምትችለውን ሁሉ ነገር ሰርቻለሁ። ከዛም ደግሞ ቆጥቤ የተሻለ ነገር ደግሞ ላደርግ ስሞክር በተደጋጋሚ ነገሮች እንትን ይላሉ ማለት ይበላሻሉ እና ስለሰው ተስፋ ቆረጥኩ። አንደኛ በዚህ ዘመን ምንድነው እኔ ያው የዚህ ዘመን ሰው ነኝ ሚዲያ ከታተላለውና በኔ ልክ በዚህ ልክ እንትን ያለ ይቅርና አንድ ነገር እንኳን ሲጎልበት ሰው ምን እንደሚሆን አውቃለሁ። ለምሳሌ በጣም በብዙ ቤተሰብ ተከቦ ተንደላቆ የኖረ ፍቅረኛ ያልወደደኝም ብሎ ራሱን እስከማጥፋት የሚደርስበት አገር ላይ ማለት ምድር ላይ ነው ያለ ነው።
ግን እኔ እንደዛ አይደለም እኔ ፍላጎቴ እግዚአብሔር ለልጄ የተሻለ ነገር ለምን መሰለ በብዙ በአባቷ ተገፍቻለሁ በብዙ ሰዎች ተገፍቻለሁ ህይወቴ ውስጥና እኔ ነገ ልጄ እነዛን ሰዎች እንትን ማለት ማሳፍረው በሷ ነው እሷን በጥሩ ሁኔታ አሳድጌ ጥሩ ደረጃ ላይ አድርሼ ሰዎችን በሷ ነው ማሳፈር የምችለው አይደለ ያ አንተ የተማመንክበት ነገር ፍሬ አፍርቶ በጣም የተሻለ ነገር ሲሆን እነዛ ሰዎች ይጸጸታሉ እኔ ያንን ማድረግ ማልችልበት አቅም ላይ ከሆነ ግን እነዛ ሰዎች ትክክል ነው ማለት ነው ሐሳባቸው ስለዚህ የነበረኝ ቃለ መሐላ ከፈጣሪ ጋር ነው በቃ ፈጣሪ ታግዘኛለህ እንዲያረጋለሁ የሚል ነበረ ባሰብኩት መንገድ ነገሮች አልሄድ ሲሉ ከልጄ ጋር ሳይሆን ሲጀመር እኔ ከፈጣሪ ጋር ነው ችግር የነበረብኝ ከእግዚአብሔር ጋር ነው እና ያው ምክንያት ታረጋለህ ሁሌም ምክንያት እንፈልግ የለ እንጂ እሷ ምን አጠፋች ምንም ያጠፋችው ነገር የለም ምንም አይነት ስህተት እኔ እንጃ 10 ቢወለድ እንደሷ የሚያድግ ልጅ ነች እንደሷ አይነት ባህሪ 10 ልጅ ቢኖር ያድጋሉ ፈጣሪ ብለሻልና ፈጣሪ ማለት ከምን አንፃር ነው እንግዲህ እግዚአብሔር ነው ፈጣሪ አይደል እግዚአብሔር ለምሳሌ እኔም ልጅ ነኝ መጀመሪያ ላይ ስለ ትላንትና ስለኔ ልጅነት ነውራ እንግዲህ ወልደው ከማያሳድጉ እናትና አባት ነው የመጣሁት ወልደው መጠቀሚያ ከሚያረጉ እናትና አባት ነው የመጣሁት እሺ እነሱ የሚጠቀሙብኝ ጊዜ አለፉ ከዛ የራሴ ደግሞ እድሜ ሲመጣ በቃ እግዚአብሔር ይሰበስበኛል ጥሩ ቤተሰብ ማፈራበትን ባል ይሰጠኛል የሚወደኝ ከዛ የሱ ቤተሰቦች ጥሩ ከሆኑ በቂ ነው እግዚአብሔር በዛ ይከሰኛል ብዬ ጠብቄዋለሁ ያ ነገር አልሆነም ከዛ እሷ መጣች እሱ እሺ አልኩኝና ደግሞ በስራ ጉዳይም ደግሞ ቆይስል ምንም አይነት ሊስተካከል አልቻለም እኔ እንዳልኩ ዘመኔን ሙሉ በቃ እንደዚህ ነው ህይወቴ ዛሬ ለምሳሌ እናንተ መጣችሁ አሁን ይሄ ነገር ተፈጠረ እኔና ልጄን ረጅሙን አመት የፈጀ ነው ምንም አይነት ሰው ህይወታችን ውስጥ የለም ምናልባት ልደቷ ሲሆን ምናምን አካባቢው ላይ ያሉ ሰዎች ወይም ደግሞ የሆነ ነገር ሲኖር እንጂ በቃ ምንም አይነት ይሄ ስጋ ዘመር ትላለ ቢቸግረኝ ገባበታለሁ ወይ ደግሞ ከሌጋ ሂጂ ምንም አይነት ሰው የለም ምንም አይነት ሰውና ምን አጥፍተን ነውኛ ሰው ሆነን ምን አደረግን ማለት እኔ ምንድነው ጥፋቴ ከእንደዚህ አይነት ቤተሰብ ተወልጄ ልጄ ደግሞ ከእንደዚህ አይነት አባት መውለድ ማለት እኔ ወይ ሰውን እንትን ብላ አታገኝም አትተዋወቅም ሰው ማለት በቃ እኔ አሁን እንደዚህ አልኩ ለምሳሌ እኔ ሌላ ምናልባት ከዚህ ከመወራ ሌላ ታሪክ ሊኖር ይችላል ግን አንተ እሱን ታውቃለህ አታውቅም እኔ ማወራህን ነገር እኔም ደግሞ ማምነው የሚያወራኝ ነው እንጂ ያ ሰው መጥፎ ይሁን ጥሩ ይሁን ውስጡን እኔ ምንም አላውቅም በቃ በኔ ቤት ጥሩ ነው ብዬ ነው ያመንኩት አልሆነም ስለዚህ እነዚህ ነገሮች ጥርቅም ናቸው በጣም በህይወት ውስጥ ጥርቅም ናቸው የድሜኔ 31 አመት ከ31 አመት ላይ 5 አመት ብቻ ነው መቀነስልኝ 5 አመት እናቴ ጋር ይኖርኩባትን እድሜ ስለዚህ የ26 አመት ብሶት ነው ስለዚህ ያ ብሶት ለምንድን ነው ወደ ልጅ የመጣው ምክንያቱም ለጥፋታችን ሁሉ መነሻ ፈጣሪ ሊሆን ይችላል ወይ እኛስ ተጠያቂዎች አይደለንም ወይ ህይወታችን ጥሩ እንዲሆን መጥፎም እንዲሆን ምናረገው እኛ ራሳችን አይደለንም ወይ የሚለውን ምድር እኔ እስከማውቀው ድረስ ህይወቴ መጥፎ እንዲሆን ያደረኩት ነገር የለም ከመልፋቴ በቀር ከዛ ደግሞ እግዚአብሔር አይወድም ያዝንብኛል ያልኩትን ነገር በቻልኩት መጠን ከመጠንቀቅ ወደ ኋላ ያልኩበት ነገር የለም ስለዚህ እኔ ጥሩ ነገር ነው ብዬ ያደረኩት ነገር የማይበላሽ ከሆነ ወይ ደግሞ ሰዎች ጋር ሲደርስ ጥሩ የማይሆን ከሆነ እንግዲህ ሌላ ነገር አለ ማለት ነው ስለዚህ እኔ ላውራም ደስታዬንም የምገልጸው ከፈጣሪ ጋር ነው ብሶቴንም ለምገልጸው ለሱ ነው ለማን ሄዳለሁ ግን ያ ቪዲዮ ምንድነው የተጠና ነው ምናምን ላልከው አይደለም በፍጹም አይደለም ሀቅ ነው ምንም እንትን የለውም እኔ ለልጄ ብዬ ነው ያንን ያደረኩት በሰዓቱ ከማሰቤን በፊት እኔ እዛ ንዴት ውስጥ ነበርኩኝ እዛ ብሶት ውስጥ ነበርኩኝ ከዛ ስለ በቃ እስከመቼ እንደዚህ የሆንኩ ቀጥላለሁ እስከመቼ እንደዚህ እየተማረረ ስለዚህ በቃ ወይ ዞር ማለት አለብኝ ገብቷል አንዳንዴ እንዴት ነው ልፍ ሲሉ ልፍ ይገኛል ደሃሞኝ ነው ሞቱን ይመኛል የሚባል ነገር አለና
እንደው ክፍለ ሀገር እንኳን እስቲ ሀገር ቀይሬ ልስራ ብዬ አስቤ ብዙ ጊዜ ቅርብ ጊዜ ነው እሷ የእናቴ ዘመድ ነችና ቅርብ ጊዜ ነው የተዋወቅነውና እሷ እስቲ ልጄ ጋር እንደዚህ ገብተሽ ምናምን አብረን እንኑርና በቃ ለልጄ ምናምን ብዬ እንትንላት ነበር አማክራት ነበር ያው እሷ እንትን ትላለች ያው ትፈራ ምናምን ስለነበረ ያንን አላደረገችልኝ ስለዚህ እኔ አማራጭ የለኝም ገብቷል የሆነ ሰው ቢኖር እኮ ምንም አይነት እየተንቀሳቀስ ባማረጭ ግን እኔ ግን ልጄ ከትምህርት ቤት ስትመጣ እኔ መኖር አለብኝ ወይ ግድ ነው በቃ መገኘት አለብኝ እና ያንን ሌላ ተንቀሳቀሽ ሌላ አማራጭ እንዳልፈልግ ብቻዬን መሆኔ አሰረኝ ወይ ምንም አይነት ሰው አለ መኖሩ በዙሪያዬ አሰረኝ ከዛ ያንን ቪዲዮ ያን በቃ ምንም ትክክለኛ ነገር ነው ያንን ቪዲዮ ቀረጽኩኝ እኔ ያንን ምንድነው ለልጄ የሆነ ሰው እግዚአብሔር እንዲሰጣት ነው ያንን ያረኩት ገብቷል ለልጄ የሆነ ሰው እንዲሰጣት ነው በቃ እኔ ዞር ልበል እስቲ አንደኛ ለሷም በቃ እስቲ ትንሽ ከዛ ዘመድ እሷ ስላለች ምንም እንትን አትልም እኔም ዞር ብዬ ወይ በዛ አካባቢ ጸበል መግባት ካለብኝ ጸበል ገባለው ከዛ መስራትም ካለብኝ ደግሞ ዞር ብዬ ሰራለው ገንዘብ ነው የሚያስፈልገው ገንዘብ እለካለው የኔ ቅድ እንደዛ ነው እንግዲህ እጄ ላይ እንኳን የነበረችው 1000 ብር ነው ሰው በ1000 ብር መቼም ልትዝናና አትሄድም እና ያችን ብር ይዤ ጧት ተነስቼ ቪዲዮን እንግዲህ ላቅቄው ሄድኩኝ ማለት ነው ከዛ ያው ሄድኩኝ እንግዲህ እሁድ ነው ሄድኩትኝ እሁድ ከሰዓት ወደ ማታ አካባቢ በጣም ብዙ ስልኮች ተደወሉ በጣም ብዙ ስልኮች በጣም ብዙ እናቶች እና የደወሉ እናቶች ሁሉ አለቀሱ አንቺ የተሰማሽ ስሜት ይሄውኛም እየተሰማን ነው እኛም የሆነ ጊዜ ላይ በዚህ ልክ አረናል ማለት እኛም ቪዲዮ አልቀረጽንም እንጂ አይደለ አንቺ ያልሽውን ነገር ብለናል ማለት አንድ እናት እኔ ብዙ እየተባልክ ነው የምታርገው አንቺን በውሃቡንሽ እንዲቦንሽ ምናምን ብዙ ነገር እንግዲህ የኢትዮጵያ ያስተዳደግ ሁኔታ ማያቀ አለ ማለት ዘበት ነው አይደል ስለዚህ በቃ ተበለሻል ግን በልጅነትሽ እንደዛ ተበለሻል መቼ አሳደገችኝ አላሳደገችኝም ሳታሳደገኝ እኔ እንዴት ትለኛለች በእናት እጅ አላደግሽ ማለት አላደኩ እስከ 5 አመቴ ነው ያዘችኝ እናቴ በተለያየ ሁኔታ ውስጥ ያደኩት አሁን በህይወት አለች እና አላሳደገችኝም በቃ እኔ እኮ የተለያየ ሰው ቤት ምናምን እንደዚህ በቃ እዚህ ያልኩ ነው ያደኩት እና እንዲ ቀጥ ያለ እንኳን ህይወት ያለኝ እንዲ ረጅም አመት ከሰው ጋር ይኖርኩት ከልጄ ጋር ብቻ ነው በቃ ከማንንም ጋር አይደለም ከልጄ ጋር ብቻ ነው ግን ቁጭቱ ንግግሩ ግን የሆነ ልጅ የሆነ አላህ ከበኋላ የመጣ አይነት በቀል ይመስላልና ማለት ምንድነው እንዳልሽው በእናት ተጎርተሻል ከዛ ያ ነገር እንደ ቂም ውስጥ ሸቋጠርሽው ነገር ይመስለኛል እንዴ የእናቴን ቂም መወጣት ካለብኝ እናቴ ላይ ነው እንጂ እኔ ልጄ ላይ አይደለም እኔ ቂም ያልኩ ከህይወት ጋር ነው ትልቅ ቂም ያለኝ ከህይወት ጋር ነው እነዛ ልጅነቴን የነጠቁኝን ሰዎች ዛሬ ጥሩ ደረጃ ላይ ደርሼ ልጄን በጣም ጥሩ ደረጃ ላይ አድርሼ መበቀል እፈልጋለሁ ገብቷል ያንን ደግሞ የምታደርገው ገንዘብ ነው በቃ ገንዘብና ገንዘብ ነው አይደል የተሻለ ለመኖር የተሻለ ለማኖር የሚያስፈልግ ገንዘብና ገንዘብ ነውና ያንን ገንዘብ ለማግኘት ብዙ ወጥቻለሁ ብዙ ወርጃለሁ ግን ነገሮች ሁሌ ፌል ያደርጋሉ በቃ ደረስኩ ስል ሽርተት ማለት እኔ ክፋት አይደለም ዞሮ ያሰብኩት አይደል እንዴ የተበደልኩትን ሰርቼ ውጤታማ እንደሆንኩኝ ማሳየት ነው የኔ ጥረት እና እንደዛም ሳረግ እኮ እነዛንም ሰዎች እኮ ጥሩ ሁኔታ ላይ ሆነኮ ሰፖርት አደርጋለሁ ገብቷል ደግፋለሁ ለምን ክፉ ያረገብን ክፉ በማድረግ አይደለም እንደውም ጥሩ በመሆን እነዛ ሰዎች እንዲሰማቸውና እንዲጸጽታቸው አድርጎ እንትን መቅጣት ይቻላል እኔ ማምነው እንደዛ ነው ግን ለምንድነው እግዚአብሔር ማለት መጥፎ ነገር ነው ያሰብኩት ክፋት አላሰብኩኝ እኔ ወይ ገንዘብ አጠራቅሜ የሆነን ሰው በገንዘብ ላስደብድብ ምላክ ያርለም ሐሳቤ እንደውም ለዛ ሰው ከራሴ ተርፌ በጣም ከልጄ ተርፌ ልጄን ጥሩ ህይወት አኑሬ ለምሳሌ ልጄን ካልፈለጓት ሰዎች ሁሉ ጥሩ ህይወት አኑሬ እነዛን ሰዎች እኔ መበቀል ነው አላማዬ በፍቅር ማለት ነው ግን ያ ሳይሆን
እንግዲህ 11 አመት ላይ ስደርስ ከዛም ደግሞ ያለፍኩበት የመጣውበት እሷን ለማሳደግ የመጣውበት መንገድ እንዴት ይኑሉ አመት እንዴት ትችየው አለፍኩ እንዴት ብቻዬን አለፍኩ ያልበላውበት ጊዜ አለ ማደሪያ ጥቼ ቤተክርስቲያን አልወጣም እስከምል ከጥበቆች ጋር እስከጣላ የነበረበት ጊዜ አለ ማለት ከዛስ ደግሞ ዝናብ ላይ በጣም የሚያስደበድብ ስራ እየሰራው ለሊት ግማሽ ሰውነቴ አልሰራ የሚለኝ ጊዜ ያለፈ ብዙ ጊዜ አለና ያም ሁሉ አልፎ ዛሬም ሳይው ምንም ማለት እኔ አላቅም ማናኛ ወይኔ እድሜ ከመጨመሬ ልጄ በእድሜ ከመጨመሯ ውጪ ህይወታችን ላይ የተለወጠና ጠብ ያለ ነገር የለም ምናልባት እንግዲህ ሰው ይሄን ትልቅ ነገር ከሆነበት አላቅም ትልቅ ነገር እኔ ይሄንን ዛሬ እቃ ስትገዛና ስትሸጠው አንድ አይደለም እኔ ይሄንን ልሽጥና ስራ ልጀምር ብል አንድ ወር እንኳን ቤት ኪራይ ከፍልልኝ ከዛስ ደግሞ ልጅ አለች ስትመጣ የምታርፍበት ቤቴ ብላ ስትገባ አይኗ የሚጠብቅ ይሄን ነገር ስታጣ ለሷም ጭንቅላት ጥሩ አይደለም እና ይሄ ጌጧ ነው ቤቷ ነው በቃ ለዛ ነው እንጂ እኔ ይሄንን ትንብል የንትን ጉዳይ ኖርብኝ አይደለም ስለ ሰው ይሄንን እንደ ትልቅ ነገር ስለሚያይ ብዬ ነው እንግዲህ ይሄ ነው አዲስ የተወለደች የታደገች አዲስ የሸገር ልጅ ነች ያ የተወለድኩት ኮተቤ ነው አንቆርጫ ገበሬ ማህበር ነው እንግዲህ የተወለድኩት ያደግኩት ብዛቱን በ11ዱም ክፍለ ከተማ እንሳይመው ስለ ብዙ ቦታ ነው ያደግኩት በቃ 11ዱም ክፍለ ከተማ በለው ያልሄድኩበት የለም ስለ ብዙ ሰዎች ጋር ነው የኖርኩት እና ያው እናቴ ሰው ቤት ምናምን ተከታይ ነበር ያው መውጣት መግባት ምናምን እና ባለኝ ነገር ሁሉ ለሷ ጥሩ ልጅ ነበርኩ ስለ በቃ ጥሩ ልጅ ነበርኩኝ ያው እንግዲህ እግዚአብሔር አልፈቀደም በስንት አመትሽ ነው የወለድሽው እሱንም 19 ከምናምን ያው ወደ 20 ይደርሳል እኔ ግን በቃ በ19 ነው የሚመጣልኝ ግን ሳስበው እሱ 11 20 ነው ግን እኔ በቃ ብዙ ጊዜ ለምዶብኝ 19 ይላልው እና ያው እኔ 31 አመቴ ነው እሱ 11 አመት ሲሆን ያው በ20 አመቴ ማለት ነው በ19 አመቴ እርጉዝ ነበርኩ በ20 ወለድኩ ማለት ነው እንዴት ነው ወደ ፍቅር የገባችሁት ተማምናችሁ ነው ወይስ ድንገት የተፈጠረ ነገር አንተ በህይወት ውስጥ ማንንም ሰው ወዶት ማያቅ እንዲያለ እንዲሁ ተግባባለ ይሆናል ካልከ በቃ እንደዛ ነው ምንም እንትን የለው ይሄ ቅደም ተከተል የለውም ምንም ነገር የለውም በቃ እንዲ ተግባብታል እኔ ራሴ እንትን አለ ቢሆን ብዬ በቃ ያ እንደዛ ነው እኔ እሱን አላቅም በሱ በኩል የነበረው አላቅም እሱ ያው እንደማንኛውም እንደ ዘመናዊ ወጣት አሁን በጣም ኢትዮጵያን በጣም ከሚያረክሱ ጥቂት ወንዶች ለምን በሴቶች ማለት ልክ ሴቶችን እንደመደበር ይሄ ጊዜ ማሳለፊያ ገብታል ነገ ተሻለ እነሱ በሚፈልጓት ደረጃ ያለችን ሴት ለምሳሌ በጣም ቆንጆ ምናምን በቃ እንዴት ለበለ ማለት ቢያንስ በብር ቢያንስ እንኳን ብር ያሳመራትን ብር ያላትን እስከሚያገኙ እዚህ ጋር የሆነ ነገር ያስፈልጋቸዋል የተገኘችውን ሴት ግን ያቺ ሴት ለነሱ ዋጋ ሰጣ ምናምን ነው ከነሱ ጋር የምትሆነው እና በዚህ መልኩ ነው የተገናኘ ነው የነበር ነው እንደዛ ነው ስለዚህ ልጅ ተፈጠረ ከተፈጠረሽ በኋላ ጥሎሽ ሄደ ነው አብራችሁ ኖራችሁ ነበር በፍጹም አብረን አልኖርንም ነገርኩት አይ በቃ አልፈልግም አለ እኔም አላስገደድኩት የራሴን ወሰንኩኝ እኔ እንደሞልዳት ወሰንኩኝ ለምን ከዛም በፊት የመኖር ይሄን ያህል ጉጉት ኖሮኛ ያቅምና ደሞም ስለ በቃ የሆነ ነገር ያስፈልጋል ስለዚህ ቦልዳት ቢያንስን ችግር መቸገርም ኮነ ልጅ ይዤ ብቸገርስ ብዬ እንግዲህ ከፈጣሪ ጋር አንተ ትረዳኛለህ በሚል መተማመን ነው እንግዲህ የመጣችው አሁን ልጅሽ በመፈጠሯ ደስተኛ ነሽ ወይስ ወይ ቁጭታ አለ ማለት ባልወልድ ኑሮ መፈልገው ደረጃ ደርሳለሁ ያሰብኩበት ቦታ እንዳልደርስ አድርጋኛለሽ ብለሽ ታስቢያለሽ አይ ባልወልድ እንደውም ከዚህ ባሰ ህይወት ነው ምኖረው ባልወልድ እንደውም እሷ ባትኖር ከዚህ ባሰ ወይ በጤና ወይ በምን በጣም ከዚህ ባሰ ነው ግን በቃልኩ ኮኔ ችግሬ ከፈጣሪ ጋር ነው ለምን ነው አንተና አምኜ አንተ የምትወደውን ነገር በማድረጌ የሚገባትን ህይወት እንድሰጣት ለምን አትረዳኝም ነው የኔ ወይም ደግሞ ለምን አረዳኸኝም ለምን ዝም አልከኝ ነው ለምስሰራ የሆነ ነገር ስራዬ ሲበላሽ ምናምን ለምን ዝም ትላለህ ለምን አትባርክልኝም
እኔ በሴት አቅሜ ልጅ ባዶ ቤት እየተውኩኝ እየሄድኩ እየሰራው ያመጣውትን ገንዘብ ሻይ ሽጬ ቡና ሽጬ መንገድ ላይ ቆሎ ሽጬ በቆሎ ጠብሽ ያመጣውት ገንዘብ አይደለይ ለምንድነው የተሻለ ደረጃ ላይ መድረስ ማልችለው የሚል ከፈጣሪ ጋር ነውና ከዛ ምንድነው በቃ አትወደኝም እኔ ረጅም አመት እኔ እንደውም ከነሷ ሳትወለድ ነው ይሄ ሐሳብ ውስጥ ያለው ከነሷ ሳትወለድ ነው እኔ ከእግዚአብሔር ጋር እኔ ህይወቴ ውስጥ ንትርክ የገባሁት ከ14 አመት ጀምሮ ነው እኔ ልጅ አይደለሁም ወይ ለኔ ስትል አልተሰቀልክም ወይ ለኔ አልተገረፍክም ወይ ወይስ ከነዛ በጎች ውስጥ እኔ የለሁም ወይስ እኔ ለነዛ ለጥሮቹ በጎች እኔን አሳልፈ ሰተኸኛል ወይ እና ይሄ እንግዲህ ይሄ ሙክት እኔ 14 አመት ላይ ጀመረ ነው እና ዛሬ 31 አመት 17 አመት ሙሉ ፈጣሪን እምጠይቀው ጥያቄ ነው እና ልክ ደግሞ የሆነ ነገር ሳገኝም በፍርሃት ነው ማመሰግነው እግዚአብሔርን በፍርሃት ተመልሼ እዛ ህይወት ውስጥ እንዳላጣ በፍርሃት ነበር ግን ያው በቃ የፈራውትን ነው እንግዲህ እየኖርኩ እዚህ ደረስኩት ስለዚህ ይሄን ቪዲዮ በመስራትሽ ትቆጫለሽ ወይስ ደስተኛ ነሽ ምንም የሚያስቆጨኝ ነገር የለም ምንም አልቆጭም እንዴ ለምን እቆጫለሁ ለምን ብዙ እናቶች ተናደዋል አልቅሰዋል ስለዚህ አንደኛ ይቅርታ መጠየቅ አለብሽ ቢያስባል እውነት ለመናገር የተናደዱ እንዳሉ ሁሉ ደግሞ በዛው ልክም ደግሞ የኔ ህመም የገባቸው ገብቷል መጀመሪያ ለከልጄ ልክ እኔ ቀድማለሁ እንደውም ለምን መሰለ እኔ አሁን ከማንንም በፊት ለልጄ ማስፈልገው እኔ ነኝ የኔ ደህንነት ነው መቅደም ያለበት የሷ እኔ ደህና ስሆን እኔ ልጄን እኔ አከማታለሁ ገብቷል ሰው መጀመሪያ የኔ ደህንነት ያሳሰባቸው ሰዎች ናቸው የኔ የህይወቴ ባለውለታዎች ለምን እኔ ነኝ የልጄ ህመም እኔ ነኝ ያንን የሷን ህመም ማከም የምችለው እንጂ ሰዎች እንደዛ የተቆጡት በተቆጡ ልክ እሷ ተጎዳች እንደውም የባሰ ተጎዳች እኔ ባደረኳት ሳይሆን ሰዎች በሚያሳዩት ነገር በሚናገሩት ንግግር እንደውም እሷ ትልቅ ፍርሃት ውስጥ ገባች እኔ ያረኩት ለምሳሌ ይሄንን በምን እንደዚህ ለምን እርግጠኛ ሆንሽ ብትለኝ እሷ በመትመጣበት ሰዓት ቤት ልጄ የቤት ስራ እየሰራች ነበር ከዛ የቤት ስራ እየሰራች ነው እናትሽስ ምናምን ትላት በቃ እናቴ ተናዳ ነው ስትረጋጋ ትመጣለች ስለዚህ ቢያንስ እሷ አምናብኛለች ያለውበትንም ሁኔታ ያለውበትንም የመማረር የጭንቀት ሁኔታ ገብቷታል ሲጀመር አብረን ስንኖርን እያየችው የኖረችው ነገር ነው ለምሳሌ እቺ ልጅ ለደቂቃ ተለያይተናነቅም ትምርት ቤት በመትሄድበት ሰዓት ብቻ ነው እኔና እሷ እንጂ እያንዳንዱ ነገራችን በቃ አብረን ነው ምንም የምናወራው ራሱ እሷ ጋር ነው ማወራው ሌላ ምንም ይሄ የተለየ ወሬ እንኳን ከሌላ ሰው ጋር ማን አለና ግን ቁጭት ነው የሚመስለው አሁን እዛ ላይ የንዴት አይነት ስሜት አለ አንድ እናት በመትናገርበት መልኩ አይደለም የተናገርሽው እዛ ላይ ማለት ነው ሶ ይሄን ንግግር ሁሌ ተናገሪያለሽ ወይስ ያን ቀን ብቻ ነው እንደዚህ የተናገርሻት በነገራችን ላይ ሁሌም ከተናደድክ ንግግሮች ይኖራሉ ይሄ እኮ ጠንከር ያለ ንግግር እኮ ነው አይ በዚህ ልክ አይደለም ግን ነገር ያለው ቀደም ነገርኩ እኔ ልጄን እያዘጋጀው ነው ያሳደኳት ብቸኛ ነን ገብቷል ነገ በዚሁ ከቀጠለ እንዲሁ ከሆነ የሆነ ቀን ተስፋ እንደምቆርጥ አቃለሁ እንደሚደክመኝ አቃለሁ እኔ እኮ ብረት አይደለም ብረትም ይበሰብሳል ይሄ ቤት እኮ በደንብ ካላስከው ነገ ይሄ ቤት ይፈርሳል ከሆነ አመት በኋላ ሲጀመር ሙሉ ይፈርሳል በስንት ነገር ይወጣበት ቤት እኔ ደግሞ የሰው ልጅ ነኝ ስጋ የለበስኩ ማለት ነው እና ይሄን ሁሉ ነገር አሳልፌ እዚህ ሁኔታ ላይ የደረስኩት እኔ እግዚአብሔር ስላጠነከረኝ ነው ምናልባት በዚህ ሁኔታ ወይ የተሻለ ህይወት ስለ ያጣውትን ፍቅር እኔ የጠየኩት እኮ ዞሮ ፍቅርና ፍቅር ነው ይላል አይደል ፍቅርማ አይደለም የጠየቅሽው እየዛትሽባት ነበር ኖ እሷ በዛ ሰዓት እሱ ላይ አይደለም ያልኩ እሱ ላይ አይደለም ህይወቴ ሙሉ እግዚአብሔርን ስጠይቅ ነገሮች በማጣት እኮ ነው ዛምሬት ላይ የደረስኩት ተረድተኮና አላቅም ነገሮችን በማጣት ነው ዛምሬት ላይ ደረስኩ ከፈጣሪ መልስ በማጣቴ ነው እንዳልኩ እኔና አንቺን እግዚአብሔር አይወደንም ነው ያልኩት አይደል እንዴ አይወደንም ነው ያልኩት ስለዚህ እግዚአብሔር እኮ ቀጥታ አይመጣም እግዚአብሔር ባንተ ውስጥ በሱ ውስጥ ነው የሚያድረው በሰዎች ውስጥ ነው ያለው ስለዚህ ሰዎች እኔ ሲቸግረኝ እከሌ ጋር ሄጄ ደርሼ እስቲ በቃ ከሰርኩኝ ከስር ያለው እና እከሌ የሆነ ሳንቲም አበድረኝ የሚበቃኝን አይደል 5000 10000 አምጥቼ ምንም በዚህ ሰዓት ምንም አምጀምርበት አይደል ስለዚህ አምኖኝ ደራብር ሊሰጠኝ የሚችል ሰው እንዴት አንድ ህይወቴ ውስጥ እንዴት አጣለው እኔ በቻልኩ ጊዜ በሚቻል ጊዜ 5-10 ብዬ
በ1000 ብር እኔ ስራ ጀምሬያለሁ በ500 ብር ስራ ጀምሬ ያውቃለሁ አሁን ግን እንደዛ አይደለም በ500 በ1000 ስራ የምጀምርበት ሁኔታ ላይ አይደለንም ስለዚህ በዚህ ሰዓት እግዚአብሔር የሆነ ሰው በቃ የሆነ አቅም ያለው የሚያምንብኝ በቃ እንኪ ስሪና ተነሽ በቃ ችግር የለም ነገ ደግሞ ሌላ ቀን ነው ቢያንስ የሚለኝ ሰው ህይወት መክሰሩን ልክሰር ማጣቱን ልጣ እንዴት ይሄን ሰው ላጣ እችላለሁ እንዴት የሚተማመንብኝ ሰው አጣለሁ ስለዚህ ምንም አማራጭ የለኝም ለምን ተቀጥረሽ አሰሪም የሚባል ነገር አለ ስንት አመት ተቀጥሬ ኖሬያለሁ አይደል እንዴ እኔ እኮ ልጄን እንዳይበርዳት ብዬ ሰው ቤት በነጻ ሰርቻለሁ አራስነቴን በነጻ የሰው ቤት ያገለገልኩ እኮ አልፌያለሁ እና ለልጅ የሚደረገውን መስዋዕትነት ማንንም በማያረገው ልክ እኔ ለልጅ አድርጌያለሁ እኔ ለልጄ የጉሊት ልብስ አልብሻ አላቅም ልጄ በተቻለ መጠን ምናልባት ትምርት ላይ ያው ክፍያው ብዙ ነው አይቻልም የግል ትምርት ቤት አላስተማርኳት ቢሆንልኝ እኔም ፍላጎቴ ነበር ግን አልሆነም በቃ ቢሆንልኝ እኔም ደስ ይለኝ ነበር ግን አልሆነም ስለዚህ የቻልኩትን ህይወት ሁሉ ከማንንም በላይ እኔ ነኝ የሰጠኋት ማንንም አይደለም ማንንም መቶ ለልጅሽ እንደዚህ ብሎ የሚያቀሰው የለም እስቲ ያቺ ልጅ እንዴት ነች እንዴት አርጋ ያሳደገቻት ነው ብሎ የጠየቀ ህይወትስ ማንንም የለ በጉርብትና እንኳን እንዲ በአካባቢ እንኳን የነበሩ በጣም ደና ሰዎች ያሉበት ሰፈር ነው ልጄን ያሳደኩት ግን ምናልባት ከስንት አንዴ የልጃቸውን ከስንት አንዴ ማለት ነው ያው መቀየሪያው ነው ሁሌ ልብስም ልገዛላት አልችልማ ገብቷል እኔ ወይ ልብስ መገዛ በአመት ሁለቴ ሊሆን ይችላል በአመት ሁለቴ የተገዛ ልብስ አመት አያኖርም ምናልባት የተለበሰ አንዳንድ ሰዎች ሊሰጡ ይችላሉ ከዛ ባለፈ እቺ ልጅ እንዲያስፈልጋታል የሆነ ድጋፍና አድርግልሽ በስተት ህይወት ውስጥ ብሎ እንደዛ አያቀም ስትቀጣርኛኮ ልጅ ብቻን ምናሳድግ በመሆናችን ብቻ እንኳን የሚገባንን ክፍያ የማይከፍሉን ሰዎች አሉ ወይ የሆነ የተራረፈ ምግብ ምናምን ይሰጡሃል የሆነ ጭራሽ እንደ ሰው ሳንቆጠር ማለት ነው ግን እኔ ያንን ነገር ስለማልፈልግ በቻልኩት መጠን በራሴ ነው ምሮጠው እኔ ልጄ እንደዛ አይነት ነገር እንድታይ አልፈልግም ይሄ የማነስ ስሜት እንዲሰማት አልፈልግም እኔ የተሰማኝ ይበቃል እኮ ቁጭቱ ከምን መጣ አሁን እኮ ተናግረሻታል ሶ ይሄ መናገሩ ከኬት መጣ ነው ካለ መሳካት እንዴ ህይወት ካለ መሳካት አሁን ከነገርኩ ነገርሽ እኮ ልትረዳ ይገባል ህይወት ካለ መሳካት እንቢ ከማለቱ የታገልኩት እኮ ትግል አይደለም አባ ካለ መሳካቱ ነው እንግዲህ ሌላ ምን ይመጣል ወይ እንግዲህ በጣም አሪፋይ አንድ ሌላው የጠየቁት ጥያቄ ደግሞ ምንድነው ቤቱ ተቀይሯል ነው የሚሉትና እሱን እስቲ ያስረጃችሁ ቤቱ ተቀይሯል ማለት እንግዲህ እንዴት ላርግ ቆይ እኔ እዛ ጋር ነበርኩኝ ማየት እንችላለን ቪዲዮ ነው ምን ማለት እንትን አሁን ታሳይናለሽ ቦታው ተመልካች እንዲያይ ማለት ኦኬ እሺ እኔ እዚህ ጋር ነበር ኦኬ ያው ቆይ እኔ ሊያዝልሽ እሺ ያው እኔ እዚህ ጋር ነበር የተቀመጥኩት እያወራው የነበረው እዚህ ጋር ሆኜ ነው ልጄ ደግሞ እሱ ጋር ነበር የተቀመጠችው ኦኬ እዚህ ጋር ማለት ትራሱን አንሳለት ያንዳንዱ ነገር ይመሳሰል ነበር እዚህ ጋር ያለው ነገር እሱን ትራስ አንሳው ከዛ ያው ጂፓሱ ዛው እንዳለ ያለ እንዲ ምናልባት ላይቱ አሁን ወደዚህ ዞሯል ይታያል ከዛ በረኪና እዛ ጋር ነበር ቴሌቪዥኑ ጋር በቃ ይሄው ነው እንግዲህ እስቲ አሁን ህፃኗ የት ነው ያለችው ተኝታለች እኮ ማለት ተመልካች አሁን ማየት ይፈልጋልና ቅድምም ስናወራ ነበር ታማለች ግን አሁን ካሜራ ላይ አትገባም ብለሽኛልና እኛ ደግሞ ተመልካች ማየት አለበት ብለን ስለምናስብ ነውና ገብተን ብንይ እንዳልኩ እንግዲህ ብዙ ሰው እንደዚህ ያለ ለማስረዳት ሞክሬያለሁ እኔ ካደረኩት ነገር ይልቅ ሰዎች እንትን ባሉት ነገር በጣም ትልቅ ፍርሃት ውስጥ ጫና ውስጥ ገብታለች እና በርግጥ እንደ ጉንፋን ነገር ነው ያመማት ግን ትልቅ ፍርሃት አለባት ለምን መሰለ እኔ አሁን እኔ እኮ ተመለስኩ እኔ ባደረኩት ነገር ተመለስ ግን እኔ ላይ የሚከደው ጫና ወይ ያለ መታመን ምናምን ሁኔታ ሲቀጥል ደግሞ ከቤት ሙጡ ተብለናል ይሄን ቪዲዮ ለቀቃችሁ በሚል ከዚህ ቤት ይጡ እንዳልኩት ጥገኝነት ነው እዚህ ቤት የገባሁት በኪራይ መክፈል በሚያቅተኝ ሰዓት ነው ጥገኝነት ነው እዚህ ቤት የገባሁትና ይሄን ቤታውን ለቃችሁ ውጡ ተብለናል ይሄ ተደምሮባት ፍርሃት አላት እና እሷ ፍቃደኛ አይደለችም እኔ ባሳይ እኔ ችግር የለብኝም ምክንያቱም ለተሻለ ነገር ስለሆነ እኔ ችግር የለብኝም ግን እሷ አልፈለገችም ምን አሁን እኮ ተመልካች ምን ላይ ያለች የሚለውን አሁን እኛም እኮ ደስ ይለናል አለ አይደል ፕራይቬሲዋን እንትን ግን ኖርማሊ ያለውን ነገር እንዲያዩ እሷም ደግሞ ስሜቷን መናገር ምችል ከሆነ እንድትናገር ነው
እንግዲህ እኔ እንደ እናትነቴ ለልጄ መከላከል ካልፈለገች አልፈለገችም ነው ከፈለገች ደግሞ እሺ እኔም በደስታ ነው የማደርገው ግን እሷ አልፈልግም ማማዬ እኔ በነገራችን ላይ ቲክቶክ ላይ ራሱ ስንሰራልኩ ምን እንዳልኩ ከስንት አንዴ ካልሆነ ወይ ደግሞ እኔ ስልክ ትቼ በመውጣበት ሰዓት ከጓደኛዋ ጋር ነው ምናምን ካልሆነ ከኔ ጋር ብራንዲ በእንትን ይሄ በፕሮሰስ በተጠና መንገድ ምንም አይነት እንትን ማለት አፈልግም ገብቷል ታየዋለ ብትገባ ታየዋለና ደስተኛ አትሆንም ግድ የለም ማለት አሁን ተመልካች በጣም አሳስቦታልና ብናያት ያለችበትን ሁኔታ አሁን እንዴት ነው ምክንያቱም ብዙ ሰው ሰክቷል የት ነው የደበቀቻት ይያለ ነውና ከዛም ተወቀሳ ለመዳን ይጠቅምሻል ብዬ ስለሰብኩኝ እንጂ እኛ እንደ ሚዲያ ያለውን ነገር አሳይተን መመለስ እኮ እንችላለን ግን ደግሞ የተመልካች አደራም አለብን የደበቁባትን ቦታ እንድታሳይ ነው የፈለከው አዎ ማለት ያለችው ልጄን የደበኩት ጉዬ ይስር ነው እቅፊ ውስጥ ነው የደበኳት የትም አልደበኳትም ቤቷን ያለችው ተኝታለች ግን እሷ ፈቃደኛ አይደለችም አይ ካላችሁ ደግሞ በስነ ስርዓት በጸባይ ረጋ ብዬ ላናግራትና ለስለስ ብዬ ያው ትንሽ ጊዜ ስጡኝ እምታምን ከሆነ ከዛ በኋላ ብናይስ እሺ ሄደሽ አናግሪያትና ተመልካች ያለችበትን ሁኔታ ቢያይ ቢያስባል በቃ ጥሩ እንሞክር እንደዛ እሺ ውድ ተመልካቾቻችን እንግዲህ የእሷ ያለችበት ቦታ መተናል ስምሽ ማን ነው ሚታ ማህሌት ስንት አመትሽ ነው 11 ስንተኛ ክፍል ነው የምትማሪው 5 እንግዲህ እስቲ ያው ማሚ ሆነ በፊት በቲክቶክ የተለቀቀ ቪዲዮ አይተሻል እንዴ አዎ አይተሽዋል እና ምን ተሰማሽ መጀመሪያ ስትናገርሽ ምን ተሰማሽ ምንም አልተሰማሽ በወቅቱ አልቅሰሻል እኮ አይደል ምንድነው የተሰማሽ እንጃ አላስታውሰውም ግን አልቅሰሽ ነበርኩ እና ማሚ ማለት ማሚ ላንቺ ምንድናት እስቲ ማሚን ገለጫት ብትባይን እንዴት ነው መገለጫት ኃይለኛ ናት በጣም ወይስ ምን አይነት ጸባይ ያላት ኃይለኛስ አይደለችም ስትናደር አንዳንድ ጊዜ ነው እንጂ እንደዚህ ኃይለኛ አይደለችም ስትናደር ማለት በቃ እንዴት ብዬ አስረዳ ስትናደር ማለት ሰው እንደሚናደደው ስትናደድ ትንሽ ልትቆጣ ትችላለች እንጂ እንደዛ ኃይለኛ አይደለችም በጣም ስትቆጣሽ ምንድነው የምትልሽ እንጃ ያው ነገርኝ ለሚዲያ ስለሆነ አትፍሪሽ አረ እኔ አልፈራሁኝም እኔ አሰራርሰውት ነው ምንም በቃ እሺ ጓደኞችሽ ምን አሉሽ አይ ማንንም የሰማ ያለ አይመስለኝም ምንም አልተባልኩም ምንም አላሉሽም በርግጥ 3 ቀን ምናምን ያው አሟት አልሄደችም አይደል 3 ቀን መቼ ነው ሄደችው ሰኞ ሄዳለች ማክሰኞ ሄዳለች ማክሰኞ ሄደሻላ ሮባ ሄደችም ሐሙስ የሆነ ነገር ቢወራ ሲጀመር ጓደኞቿ ይደውሉላታል አይደለ ስለዚህ ስትመጣም ያየ ነበር ከጓደኞቿ ጋር ያወራች ነበር የሆነ ነገር ቢኖር ጓደኞቿ ይደውሉላት ነበር የሆነ ወሬ ትምርት ቤት ውስጥ ማህሌትና አየናት ምናምን የሚባል ወሬ ቢኖር እንግዲህ እስከማቀው ድረስ ይደወላል እንግዲህ እንደዛ ነው ማስበው ስለዚህ ምንም አይነት ወሬ እኔ ራሱ ስወጣ አሁን ፈርቼ ነበር ቲክቶክ ላይ ያለው ወሬ ሳይ ደጅ ላይ ሁሉንም ሰው አይናይኑን ነበር ያያየው የነበረው አወቀኝ እንዴ በቃ የሆነ ሰው ራሱ ይሰድበኝ ይችላል ብዬ በተጠንቀቅ ነበር ሲሄድ የነበረው ግን አገሩ ሰላም ነው ወይ ቲክቶክ ላይ ያለ ህዝብና ኖርማል ህይወት ላይ ያለ ሰው ይለያያል መሰለኝ ትክክል ነሽ አብዛኛው ሰው ላይ ያቅሽ ይችላል ግን እንግዲህ ወደ ከተማ በትጂ ሞር ደግሞ እንትን አይ ሄጄ መሀል ከተማ ገብቼ ነው መሀል ከተማ ዞሬ ነው የመጣው ዛሬ የራሴና በቃ አንተና አላሉሽም ማለት እና ምንድነው እስቲ ለማሚ ምንድነው የምታስተላልፊው መልእክት ምንድነው የምትያት ወድሻለሁ ሁለተኛ ገለጭላታ ተነስተሽ በደንብ እንደምትወጂ ንገሪያት እስቲ ተነስተሽ ወድሻለሁ እኔም ወድሻለሁ የኔ ህይወት የኔ ስተንፋስ እድገበይልኝ እሺ ማዬ ሁሌ ነው ደግሞ ይቅርታ መጠየቃት ፍቅርሽን ገለጭላት እስቲ ለማሚ ሁሌ እንደተገላለጽ እስቲ በደንብ ገለጭላት ሐሳብሽ በደንብ እንደምትወጂያት በቃላት ገለጭላት እስቲ ማሚ ማለት ምንድናት ላንቺ እናቴ ሁሉ ነገር ነሽ ለኔ እሷ ናት የምታግዝሽ በብዙ ነገር አዎ እሺ አንቺስ እስቲ ለልጅሽ ያለሽን ፍቅር ገለጭላት እንዴ ልጄ እንግዲህ ልጄ ማለት እንግዲህ ከነገርኩ ታሪክ መረዳት ትችላለህ
ቤተሰቤ ነች ልጄ ልጅ ብቻ አይደለችም እንግዲህ ሰው ልክ አይደለም ይላል እሷ ልጅ ነች ይላል ልጅ እንደ ልጅ መሆን አለባት ግን እኛ ከኖርንበት ህይወት አንፃር ብዙ ነገሮቻችንን ተሸፋፍነን ነው የምንኖረው እኔ እናቷም አባቷም ቤተሰቧ ነኝ ለኔ ደግሞ ልጄ ጓደኛዬ እህቴ መንገድ ላይ አቅፊያት መሄደው ኩዬ የምላፋት እንደገናም ደግሞ ብዙ ነገር በቃ ምን ልበል በቃ እኛ ያለን ነገር ይሄ ነው እና አንድ ቀን ያቺ 5 ደቂቃ እንትን ያለች የኔና እሷን እንትን የኔና የሷን የልጅና የናት ሁኔታ አይገልጽም በጭራሽ ለተመልካች ምንድነው የምትዩ ስለማሚ ምንድነው የምትያቸው ስለማሚ ቢጠይቁሽ ምን አይነት እናት ናት ብትባይ ምንድነው የምትዩ ጥሩ እናት ነች አትመታሽም መታሽ ታውቃለች አዎ ሳጠፋማ ግድ ነው ሁሌ አራ ሁሌ አይደለም ያው አንዳንድ ጊዜ ይማራሉ አንዳንድ ጊዜ ደግሞ ይመታሉ ካጠፋው ስለዚህ ተመልካች ምንድነው የምትይ አሁን ትመታታለች ታስፈራራታለች ሊሉ ይችላሉና ምንድነው የምትያቸው አራ አታስፈራራኝም በቃ ከተመቶም ይሄን ያክል ምንም አይደለም ስላጥፍቼ ነው የምመታው ለዛ ያው ካጠፋኝ እመታለሁኝ አንዳንድ ጊዜ ይማራለሁኝ እሺ ምንድነው የምትያቸው ተመልካችን ከዚህ በኋላ ያለው ነገር ቪዲዮ ላይ ያሉት ነገር አለና ከዚህ በኋላ ምለው ነገር ለልጄ ከመቆርቆር ከሆነ እኔ በጣም ደስ ይለኛል አንደኛ ህይወቴን ሙሉ ምንድነው የፈለግሽው ብትለይ ለልጄ የሚቆርቆር ለልጄ ቤተሰብ የሚሆን ነው ሰው ስፈልግ የነበረውና እውነት እነሱ ለልጄ ተቆርቆረው ከሆነ ስለዚህ እኔም ባለ መጉዳት ይተባበሯት ልጄን እናቷን ባለ መንጠቅ እናቷን ባለ ማሳቀቅ እናቷን ከፍዝቅ ባለ ማድረግ እኔን ሳይሆን እሷን ይተባበሯት ለምን አሁንም ቢሆን እኔ እሷ ጎን ያለሁት እኔ ነኝ ወደፊትም እምኖረው እኔ ነኝ እኔን ከፍዝቅ ባረጉ ቁጥር እኔን አይደለም እኔ አንዴ ኦሬዲ ህይወት አንዴ ጎርታኛለች ግን እሷን በበለጠ ይጎዳታል ለምን አሁን እንዳየው ሶሻል ሚዲያ ነው ትምህርት ቤትም ያለው አንቺ እናትሽን እንደዚህ ምናምን ለሷ ጥሩ ነው ልክ እናቴ እኔ ልጅነቴ ላይ እናቴ ጥሩ ነገር እንደማትሆን እንዳየሁት ነገር ሁሉ እሷም ያ ነው የሚሰማትና እሷን እውነት ለሷ ተቆርቆረው ከሆነ ለሷ ጥሩ ነገር አስበው ከሆነ እንግዲህ እውነት እግዚአብሔር ቀን ልብ የሰጣቸው ሰዎች አሁንም ቢሆን በእኔና በልጄ መሃል ያለው ነገር ያቺ ቪዲዮ አይደለችም ያቺ ቪዲዮ ማንኛውም ሰው እንደሚናደድ ማንኛውም እናት እንደምትቆጣ ነው ግን እኔ ያንን ቪዲዮ ኮ እንትን ማለት ይችላል እኔ በቃ በሰዓቱ እንዳልኩ ማረፍ ነው የሆነ ቦታ ሄጄ ወይ ጸበልም ሊሆን ይችላል ወይ አካባቢም ቀይሬ ስራ ለመስራት ነው እኔ የሄድኩት ግን በዚህ ነው የወሰኝ ብቻ ነው እግሬ መውጣቱን ነው ማቀው ሐቁ ያ ነው እኔ እና በቻላችሁ መጠን አሁን እሺ ይቅርታ ማሚ እንደው መንግስት ከማሚ ወስደን እናሳድግሻለን ቢሉ ምን ይሰማሻሽት ያለሽ አረ አለለም እሺ አንቺስ እንደው መንግስት ቤት ሞቼ ነው ቆሚ እንዴ ምን ሆነ ነው ባይ ሞች ስለ አሁን እንዳልኩ ነው ይሄን ቤት ለጊዜው ነው እኔ ማለት ምንም ስራ ሰራለሁ ቤቴ ውስጥ ሆኜ መስራት የምችለው ነገር ምንድነው እኔ ጥገኛ ሆኜ መኖር አልፈልግም እኔ ልጅነቴን በጥገኝነት ያሳለፍኩት ይበቃል ልጄም ደግሞ በጥገኝነት ውስጥ የተኖረ ህይወት እንድትኖር አልፈልግም ስለዚህ እኔ የራሴን ስራ የምሰራበትን እኔ ትንሽ ነገር ነው በቃ ትንሽ ነገር ነው የዛ ደግሞ የራሴን ቤት ኪራይ ከፍዬ 30 ጠብቄ ቤት ኪራይ እምከፍል ሰው መሆን መቻል አለብኝ እና ያንን በማድረግ በተወሰነች ነገር በቃ ሰፖርት ቢያደርጉኝ ትንሽ ነገር ነው በጣም ብዙ አይደለም ትንሽ ነገር ነው እኔ በትንሽ ዛሬ ጊዜው ነገሮች እሳት ሆኑ እንጂ እኔ በ500 በ1000 ብርም ስራ እየጀመርኩ ያንን ብር ማባዛት የምችል ሰው ነኝና አቅሙም አለኝ አሁንም ትንሽ ነው ከዛ በበለጠ አይደለም በበለጠ ልጅና እናት ሆነን ህይወታችንን እንቀጥላለን ስለዚህ ምንም አይኖርም አረ ያም ዝም ብሎ እንትን ነው ይሄ ስትናደድ የምትለው ነገር ነው እንጂ እኔ እኮ ነገ ገፍቶ የሆነ ሰው ልምጣ ቢለኝ እኔ ይዤ ነው ልጄን ምሮጠው ገብቷል ቤት ስለዚህ አይደገም ከዚህ በኋላ አረ በፍጹም እንዴት ሆኖ በምን ተአምር ግን ሰው በቻለ መጠን እኔ ችለዋለሁ ግን ሶስ ፍርሃት ይፈጥራል ሰው የሚናገረው ነገር ፍርሃት ይፈጥራል እና
በቻለ መጠን ለሷ እውነት ለሷ አዝነው ከሆነ የተቆረቆሩት ክፉ ነገር ባለ ማለት በቻሉ መጠን ደግሞ እውነትን ይሆን አሁን እንግዲህ እንደ አጋጣሚ ሆኖ ባልሆነ ነገር ብንወጣም እኛ ስራ መስራት እንፈልጋለን ልጄም የራሷ ህልም አላት አሁን ምናልባት ካለችበት ሁኔታ አንፃር እንትን ላትል ትችላለች ግን እኔ ልጄ ፍላጎቷ ምን እንደሆነ አውቃለሁ እኔ እናቷ ከዛ ስለዚህ ይሄ ሰው ላይ ያለ ነገር መጥራት አለበት እኛ ትክክለኛ ማንነታችንን እንዲቀበልልን እንፈልጋለን እና ይሄ ነው ዞሮ በቃ ያለው ነገር ስለዚህ በቃ እስቲ ተሳሳሙና እንግዲህ እንለያይ ተቃቅፋችሁ ለዛላድ ነኝ እንደለመደብን በዚህ ድሚያችን እንደኛ ቁጭ ስንል እዛ ጋር እንደዚህ ተቃቅፈን ነው ተዛዝለን ነው እና እንዴ ከኔ በላይ ከሷ ምድር ከፍተ በተላልኩ ምድር ከፍ ሰማይ ዝቅ ቢል እኔ እንጃ አይደል እንዴ ከዚህ በኋላ ልጅ በወልድ እንኳን ከሷ ጋር ጭራሽ ማለት እሷን ክብር ማንንም አይወስደው ለሷ ያለኝን ፍቅር የተለየ ነው ሲጀመር አይደለም በጣም እናመሰግናለን ለነበረን ቆይታ እንግዲህ አንቺ ማግኘት የሚፈልጉ ሰዎች ካሉ ስልክ ቁጥሬ 09 20 08 61 57 ደውለው ማንኛውም ስራ ማሰራት ስለ የራሴን ስራ ቤቴ ውስጥ መስራት ፈልጋለሁ አገልግልም ቢሆን በትንሽ ነገር ማስጀመር የሚችሉ ለዝክር ለምናምን እንደዚህ ማለት አሁን ገብቷል ባለው ነገር መጀመር ስለምፈልግ ባለው ማቴሪያል መጀመር ስለምፈልግ እንደዚህ ለነዲያን መንገድ ላይ እንዲ ደግሞ ለበዓላት ምናምን አገልግል ቢያዙኝ እኔ ባቀሜ ባሉኝ ቤቴ ባሉ ነገሮች መጀመር እችላለሁ ይሄን ያህል ሰውም ያለንትን ገንዘብ ስጡኝ ማለትም አልፈልግምና እና በቃ ምክርም ዝምድናቸውንም ለልጄ አክስታጎት መሆን የሚችሉ ያንተ ቤተሰቦች ካሉ ለኔ ምህት ወንድም መሆን የሚችሉ ያንተ ቤተሰቦች ካሉ እንዲመጡ ቤታችንን ከፍተን እንጠብቃቸዋለን ማለት ነው እሺ ለነበረን ቆይታ ከልብ አመሰግናለሁ እኔም በጣም አመሰግናለሁ እሺ መጥተው ነገር አለ የለም ለተመልካቾች ምን ታያለሽ መጨረሻ ምንም ብሎ ነገር የለኝም ወዳቸዋለሁ አትይ እሺ ወዳቸዋለሁ ቴንክ ዩ